የበረከት ጂም እየሞተ ነበር። በረከት ጂም ከመክፈቱ በፊት በሌላ ጂም ውስጥ ትሬነር ነበር። በብዙ ክላይንቶች ዘንድ ተወዳጅነት ስለነበረው የራሱን ጂም ሲከፍት ብዙዎች እንደሚመዘገቡለት እርግጠኛ ሆኖ ነው። ለዛም አሉ የተባሉ ውድ ማሽኖችን ነው የገዛው። ነገር ግን እነዛ ብዙ ብር አውጥቶ የገዛቸው ማሽኖች አፋቸውን ከፍተው ሁሌም ሰው ሲጠባበቁ ይመለከታል። ሁሉንም ነገር ሞክሯል። በየቀኑ ወርክአውት ቪዲዮዎችን፣ አነቃቂ ንግግሮችን፣ ኢቭን በጣም ትልቅ ዲስካውንቶችን ፖስት ያደርጋል። ግን ማንም የሚመዘገብ የለም። አዲስ ሰው ሊመጣ ተመዝግበው የነበሩትም ሰዎች ለቀው ይወጡ ነበር። በዚህ ምክንያት ጂሙን ለመዝጋት ቀናቶች መቁጠር ጀመረ። አንድ ቀን ማታ ላይ እዛ ጨለማ ጂም ውስጥ ብቻውን ቁጭ ብሎ ቲክቶክ ላይ የሆነ ነገር ኖቲስ ያደርጋል። የሌላ ጂም ፖስት ነበር። የሆነ ሴት የድሮ ልብሶቿ እንዴት እንደሰፏት እያሳየች ከስር ሳራ በ6 ሳምንት ውስጥ ብቻ 10 ኪሎ መቀነስ ችላለች ይላል። በጣም ብዙ ኮሜንቶች አሉት። የት ነው አድራሻችሁ? እንዴት መመዝገብ እንችላለን? የሚሉት ይበዛሉ። የበረከት አይን ስክሪኑ ላይ ፈዞ ይቀራል። ለካኒ ዝም ብዬ ኤክሰርሳይዝ ቪዲዮዎችን ነበር ፖስት ማድረገው፣ የሆነ ለውጥ ወይም ትራንስፎርሜሽን ማሳየት ነበረብኝ ብሎ አሰበ። ፑሽአፕ ቱቶሪያሎችን ፖስት ማድረግ አቁሞ እንዴት ድሮ ወፍራም እንደነበርና በአጭር ጊዜ ውስጥ እንደከሳ፣ የሱንም ክላይንቶች እንዴት እንደቀየራቸው፣ ለውጣቸውን ሳዩ ፊታቸው ላይ የነበረውን ደስታ ለሰዎች ማሳየትና መናገር ይጀምራል። በሁለት ሳምንት ልዩነት ውስጥ ጂሙ ነፍስ ዘራ። ጠዋት ሲገባ የሚመለከተው አዳዲስ ፊቶችን፣ ሰዎች በኢነርጂ ሲሰሩ ሲስቁ ሆነ። ሁሌም ስለምትሰሩት ነገር መናገር ሳይሆን ለሰዎች ምን ያህል ጠቃሚ እንደሆነ ማሳየት አለባችሁ።